ጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትርና የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የስልክ መስመራችን ላይ ይገኛሉ። ከሳቸው ጋር አጠር ያለ ቆይታ የምናደርግ ነው የሚሆነው። ጤና ይስጥልን ዶክተር፣ እንዴት አመሹ? እንዴት አመሻችሁ? ይመስገናለን። እንግዲህ ቀደም ሲል መግቢያችን ላይ ያነሳነው በተለይ ባለፉት ቀናት በተለያዩ ኢትዮጵያ አካባቢዎች የተደረጉ ህዝባዊ ውይይቶች ዓላማ ምን ነበረ? እንደሚታወቀው በብልጽግና ፓርቲ ከጥር 23 እስከ 25 2017 ዓ.ም ድረስ ሁለተኛውን መደበኛ ጉባኤ አካሂዶ ነበር። በዚህ ሁለተኛ መደበኛ ጉባኤው ባለፉት 2 ዓመታት ተኩል የተሰሩ ስራዎችን ገምግሞ ጠንካራ ጎኖችን እንደገና ውስንነቶችን ከለየ በኋላ በሚቀጥሉት 2 ዓመታት ተኩል በልዩ ሁኔታ የሚሰሩ ስራዎችን በመለየት እና ውሳኔ በመወሰን አቅጣጫዎችን በማስቀመጥ ነው የተጠናቀቀው። ይህንን ውሳኔና አቅጣጫ ከተለያዩ የህብረተሰብ ክፍሎች ጋር በመነጋገር የጋራ መግባባት በመፍጠር የጋራ አቅምና አቋም እንዲፈጠር ለማስቻል የተዘጋጀ የህዝብ ውይይት መድረክ ነው። የውይይት መድረኩ በ25 ትላልቅ የሀገራችን ከተሞች የተካሄደ ነው። ባለፉት ቅዳሜና እሁድ ቅዳሜ ዕለት በ14 ከተሞች፣ ትናንትና እሁድ በ8 ከተሞች፣ በዛሬው ዕለት ደግሞ በ2 ከተሞች በወልቂጤና ሆሳዕና ተካሂዷል። ዓላማውም ከህዝብ ጋር የጉባኤውን ውሳኔዎችና አቅጣጫዎች በመመካከር በመነጋገር ግንዛቤ በመፍጠር በሚቀጥሉት 2 ተኩል ዓመታት ውስጥ የምንሰራቸው ስራዎች ላይ የጋራ መግባባት ለመፍጠርና በጋራ ተባብረን የህዝባችንን ሁለንተናዊ ችግሮች በመፍታት የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ በሚቻልባቸው ሁኔታዎች ላይ የጋራ መግባባት ለመፍጠር የተዘጋጀ ህዝባዊ የውይይት መድረክ ነበር ማለት ነው። ምናልባት ዶክተር ያው በርግጥ በርካታ ከተሞች ላይ ነው የተካሄደው ስብሰባውና ውይይቶቹ በበርካታ የህብረተሰብ ክፍሎችም የተሳተፉባቸው መሆናቸው ይታወቃል። ግን በዋናነት የተነሱ ጥያቄዎች እንደው ምን ላይ ያተኮሩ ናቸው? ዋናዎቹ ምን ግብአት ተገኘባቸው የሚለውን ብንመለከት በርግጥ ሰፊ ነው። እንግዲህ 6 ጉዳዮች ላይ ህዝቡ ጥያቄ ጠይቋል። መንግስትና ፓርቲው በጊዜ ሳይሰጣቸው ጉዳዩ ዋና አጀንዳ ሆኖ ሊፈታልን ይገባል ያሏቸው ዋና ችግሮች አሉ። አንዱ ራሱ ብልጽግና ፓርቲ ጠንካራ ሆኖ አመራሩን አጥርቶ ዝቅ ብሎ ህዝቡን የሚያገለግሉ አመራሮቹን እያበረታታ ለህዝብ እንግልት ምክንያት የሚሆኑ ህዝብን ዝቅ ብሎ ማገልገል የማይችሉ የአገልጋይነት መንፈስ የሌላቸው አመራሮቹን ደግሞ እያጠራ መሄድ አለበት፣ ውስጡን ማጥራት አለበት፣ መጠናከር አለበት። ጠንካራ ፓርቲ ቆፍጣና ፓርቲ ሆኖ ሊመራን ይገባል የሚል ነው። ይሄን በሚገባ በጉባኤያችን የተገመገመ ነበር። ሁለተኛው አሁን እየተገኘ ያለው ሰላም ተጠናክሮ ሊቀጥል ይገባል። ባለፉት 1 ዓመት 2 ዓመት እንደነበረው አይደለም። በየአካባቢው የሰላም መሻሻሎች አሉ፣ ነገር ግን አልተጠናቀቀም። በሁሉም ቦታ 100% በሚባል ደረጃ ሰላም አልሰፈነም። በዚህም ምክንያት የህዝባችን ሰላምና ደህንነት የማስጠበቁ ጉዳይ ትኩረት ሊሰጥ ይገባል። መንግስትና ፓርቲ የጀመራቸውን የሰላም ማስከበር ስራና ከዛም በላይ አዎንታዊ ሰላምን የማስፈኑ ስራ ተጠናክሮ መቀጠል አለበት። ስለዚህ በሀገራችን በኢትዮጵያ እምብርት ውስጥ በሰላም ወጥተን መግባት መቸገር የለብንም። መንግስትና ፓርቲ የጀመራቸውን ነገሮች አጠናክሮ በመቀጠል ሰላም ማስፈን በጣም ቀዳሚ አጀንዳ መሆን አለበት የሚል ነው። ሶስተኛው ከኑሮ ውድነት ጋር በተገናኘ የተነሱ ጉዳዮች አሉ። ስለዚህ የህዝባችን የኑሮ ውድነት ለመቅረፍ ፓርቲው መንግስት ባለፉት ዓመታት የሞከራቸው ሙከራዎች እንደተጠበቁ ሆነው አሁንም እዛም የሚታዩ ለህዝብ ምሬት ምክንያት የሆኑ የኑሮ ውድነት ችግሮች ስላሉ እነዚህ ላይ የሸቀጦች ዋጋ መወደድ የህዝብ የዜጎቻችን ኑሮ መክበድ ስለሚታይ ይሄን ጉዳይ ያለፉትን 2 ዓመታት ጥረቶች በማጠናከር ሙሉ በሙሉ የህዝቡ ላይ የኑሮ ጫና እንዳይከብደው መደረግ አለበት። በተለያዩ አካባቢዎች የህገወጥ ነጋዴዎች ተበራክተዋል፣ ሸቀጥ የሚደብቁ ተበራክተዋል፣ አላግባብ ዋጋ የሚጨምሩ እና ደላሎች ተበራክተዋል። በዚህ ምክንያት እነዚህን መቆጣጠርና የንግድ ስርዓቱን ማጥራት ላይ በጥንካሬ ሊሰራ ይገባል የሚል ነው። ሁለተኛው፣ ሶስተኛው፣ አራተኛው ከአገልግሎት አሰጣጥ ጋር በተገናኘ አሁንም አገልግሎትን ለማሻሻል የመንግስት ተቋማትን ሪፎርም ለማድረግና ተደራሽነት ያላቸው ቅልጥፍና ያላቸውና ህዝብን ዜጎችን የሚያከብሩ አገልግሎቶችን ለመስጠት የተጀመሩ ጥረቶች ቢኖሩም አሁንም ሙሉ አይደለም የሚል ነው የህዝቡ ጥያቄ። ስለዚህ በተለይ በታችኛው የመንግስት እርከን ላይ በመንግስት ህዝብ በየዕለት ኑሮ ውስጥ አገልግሎት በሚፈልግባቸው ተቋማት ውስጥ
የዜጎች መመላለስ አለ በክብር አለመገልገል አለ እዚህም እዛም የሚታዩ የአገልግሎት ጥራትና ተደራሽነት መጓደሎች አሉ እነዚህ ሊፈቱልን ይገባል ፓርቲያችን ቅድሚያ ሰጥቶ አጀንዳ አድርጎ ሊፈታ ይገባል ለህዝብ ምሬት ምክንያት የሆኑ ሰራተኞችና አመራር ላይ እርምጃ መወሰድ አለበት የመንግስት ተቋማትን ማጥራትና አቅማቸውን ማጠናከር ይገባል በዚህም ከመንግስት አገልግሎት ለማግኘትኛ መንገላታት የለብን መቸገር የለብንም መመላለስ የለብንም የሚሉ ጥያቄዎችን አቅርቧል ይሄም በጣም ትልቅና ለመንግስት አሳይመንት ሆኖ የተወሰደ ነው ማለት ነው በአምስተኛነት የፕሮጀክቶች ተደራሽነት የፕሮጀክቶች ፍጥነት ፕሮጀክቶችን በፍጥነት ማጠናቀቅ ለአገልግሎት ማብቃት በዚህም ደግሞ ህዝብ የመሰረተ ልማትና የፕሮጀክት ጥያቄዎቹ እንዲመለሱለት ማድረግ ባልተዳረሰባቸው አካባቢዎች ቃል የተገቡ ፕሮጀክቶች በፍጥነት እንዲጠናቀቁ ማድረግ ሊሰራባቸው ይገባል በአጠቃላይ ከመድረኮቹ የተገነዘብነው ደግሞ መንግስት አሁን የብሔራዊነት ትርክትን አንድነትን የዜጎች መቀራረብን ትስስርን በኢትዮጵያውያን መካከል ወንድማማችነት ማምጣትን እህትማማችነት ማምጣትን የተጀመረው ነገር መቀጠል አለበት በኢትዮጵያ ሰማይ ስር በየትኛውም የኢትዮጵያ ማዕዘን ማንኛውም ኢትዮጵያዊ ያለ ስጋት ተንቀሳቅሶ የሚኖርበት የትኛውም አካባቢ በወንድማማችነት በእህትማማችነት የሚታይበት የዝምድና የትስስርና የአብሮነት ትርክቱ ተጠናክሮ መቀጠል አለበት እነዚህ ነገሮች ላይ ከሰራን በአንድ በኩል የኢኮኖሚ ችግሮችን የመፍታት በሌላ በኩል ደግሞ በኢትዮጵያውያን መካከል የተጀመረውን ህብረ ብሔራዊ አንድነት የማጠናከር ስራ ተጠናክሮ ሊቀጥል ይገባል የሚል አሳይመንት ነው ለፓርቲያችን ህዝቡ የሰጠው ማለት ነው መልካም ዶክተር እንግዲህ ቀደም ሲል እርሶም እንዳነሱት 6 ያክል ዋና አንኳር ጥያቄዎች ናቸው የተነሱትና ለነዚህ ጥያቄዎች ምላሽ ከመስጠት አንፃር በቀጣይ ምን አይነት ሐሳቦች ታስቧል ምን አይነት መንገዶችንስ ነው የምትከተሉት ከዚህ በኋላ ባለው ጊዜ እንግዲህ ከተነሱት አብዛኞቹ ጥያቄዎች ፓርቲያችን ቀድሞ በመገንዘብ አንዳንዶቹ በአንደኛው የብልጽግና ፓርቲ ጉባኤ ላይም ተነስተው ስለነበረ በመደበኛ እቅድ ሊፈቱ የማይችሉና በልዩ ሁኔታ የፓርቲያችንን የዕለት ተዕለት ክትትል የሚፈልጉ ጉዳዮች በመሆናቸው አብዛኞቹ በተለይ ከኑሮ ውድነት ጋር በተገናኘ ከስራ እድል ጋር በተገናኘ የፕሮጀክቶች ተደራሽነት ጋር በተገናኘ እንዲሁም የዜጎችን ሰላምና ደህንነት የተመለከቱ ጉዳዮች በልዩ ሁኔታ በልዩ እቅድ በፓርቲያችን ዋና ጽፈት ቤት ክትትል በተለይ የፓርቲያችን ምክትል ፕሬዚዳንት ክቡር አቶ አደም ፋራ በየጊዜው እየተከታተሉ ከክልሎችና ከከተማ አስተዳደሮች ጋር በመሆን እያንዳንዱ አሁን ያነሳናቸው ጉዳዮች የራሳቸው እቅድ እንዲኖራቸው ክትትል እንዲኖራቸውና መፈታታቸውን እያረጋገጥን የተፈቱትን ለህዝብ እያቀረብን እያሳወቅን ያልተፈቱት ደግሞ የማስተካከያ እርምጃ እንዲወሰድባቸው እየተደረገ እየተፈቱ ያሉ አሉ በመንገድ ላይ በሂደት ላይ ያሉ አሉ ገና ደግሞ ጊዜና ትግስት የሚፈልጉ ደግሞ አሉ እነዚህም በየጊዜው ለህዝብ እያሳወቁ የተፈቱትን ከህዝብ ጋር መግባባት እየፈጠሩ ባልተፈቱት ላይ ደግሞ በጋራ ርብርብ እያደረጉ የመፍታት ስራ የሚቀጥል ይሆናል መንግስት ህዝብ ያነሳቸውን በዚህ ቅዳሜና እሁድና ዛሬ ህዝብ ያነሳቸውን አንገብጋቢ አጀንዳዎች ፓርቲያችን የራሱ ቀዳሚ አጀንዳ አድርጎ ይወስዳቸዋል ልዩ ክትትል ያደርግባቸዋል በተለየ እቅድ እንዲፈቱ ያደርጋል ስለዚህ የመንግስትና የፓርቲያችን ዋነኛ አጀንዳ ሆኖ በሚቀጥሉት አመታት በልዩ ትኩረት የምንሰራባቸው ይሆናል ማለት ነው በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትርና የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ በስልክ መስመራችን ላይ ተገኝተው ላደረሱን መረጃ እጅግ በጣም እናመሰግናለን መልካም ምሽት ይሁንልዎት መልካም ምሽት ለእናንተ